አልነገርኩትም እንጂ ምን እንደተደረገ ልንገራችሁ እዚህም ቢሆን መጀመሪያ አባቶች ካባ ያላችሁ ጭራችሁ ያገር ባህል ለብሳችሁ እንድትገኙ ተብሎ ተነገረኝ ማን ነው ኮኦርዲኔተሩ ስል ታማኝ ሚስት ነች ከዲሲ ትመጣለች አሉኝ አቃታለሁ ሁለት ጊዜ ሶስት ጊዜ በደንብ ነው የምንተዋወቀው ከሷ ጋር ከዛ እሺ ቢየንትን ሰዓቱ መጣት ለካ ተነጋግረው መቅረብ የለበትም ተውሎ ተወስኗል ከዛ የነገረኝ ሰውዬ ሰዓት ያምታታ ይነግረኛል ከዛ በ28 ይከፈታል የተባለው በ29 ነው የተከፈተው ሁሉ የተከፈተው ኳሱ የለም በቃ እንትን ከዛ ያልሆኑ ሰዎች ለዚህ ትልቅ መስዋዕትነት ያልከፈሉ እኛ የወልቃይት ማንነት መስርተን ከሀገር ቤት ያማራ ትግል የቀሰቀስነ ያስነሳን ሰዎች አግልለው ሳይዱ ቀሩና ከዛ በኋላ ምንም ችግር የለም እኔ እነማን እንደሆኑ ስለማቅ ብዬ ቤት አልሄድኩም ነበር ትናንትና ሲሄድ የዚህ አንድነቱ ኃይል መታሰቢያ ሙሉጌታ ተወክላ ምሰራ ሴት ነች እሷን ሄጄ ኢንተርቪው አድርጌ በኢንተርቪው አብረን ምን ሰራ ከሷ ጋርና ኢንተርቪው አድርጌያት ላይፍ አይፓድ አድርጌ ኢንተርቪው አድርጌያት ከዛ በኋላ ከሷ ጎን የሚቀጥለው የና ሀፍታሙ አያሌው ሩም እንትን አለ ቡስ እሱ ሳይሆን ሀፍታሙ ብዬ ቪዲዮ ሲጀምር እየሮጡ መጡ በቃ በቀኝ በግራ እንትኑ ሊሰውሩት አንዱ በዚህ ላይ ታይዋለሽ እዚህ ላይ መታኝ እና መቼ ጋሽታቸው መቼ ነው ትናንት ኦኬ ኳሱ ጋር ሂደ ማለት ነው አዎ እንደዚህ ለብሼ ሄጄ አይፓድ ይዤ በአይፓድ እንትን አለ ኢንተርኔት አለኝ ይዞ አዎ እየቀዳሁ ነበርና እሱ ሳገኘው ይሄን ጀነራል ተፈራ ማሙ የሰደው ነውና ቪዲዮ በሱም ሰርቻለሁ እዚህ እንታን ገዛ አፍታሙ አንተ ወንድ ሆነ ብዬ ልጠይቀው ሲል በቃ ግርግር ተፈጠረ የሆነች ሴት አለች ከዛ ሌላ ተሰባስቦ አይፓዱ ያዙት ሊወስዱስ ሊሰውሩት አጥፋው ዲሊት አድርገው ቪዲዮ እያሉ እጄን ሁለቱ አይፓዱ ይዘው ሊደጥቁኝ ሲሞክሩ ይዤው እሱ ሌላ ስልክ ላነሳስል ሁለቱን እጄ ሊወስዱት ነው አይፓዱና ተከራከርና ከዛ በኋላ ተነጠለ እዛ ፖሊስ ደወልኩላቸው ፖሊስ ደውዬ ሰውየው ሮጠ አጠፉት ብዙ ሰው ስለነበረ ወክም ያደረገው ሄደ ከዛ በኋላ የፖሊስ ሪፖርት ይውልሽ የፖሊስ ሪፖርት ካርዱ ኢንተርቪው አድርገው ተከሳቸዋለሁ ወይ ብለውኛል እነዚህ ፌዴሬሽን ምክር ቤት ሰውየው አጋልጠው ካልሰጡኝ እኔ ፌዴሬሽን ምክር ቤቱ አስደበድቦኛል እከሰዋለሁ በፍርድ አገሪቱ ህግ ማንንም ሰው መብት አለው ማንንም ሰው ፖሊሶችም ታይቀው የቪዲዮ መቅረጽ የትም ቦታ ፐብሊክ ስለሆነ ፕራይቬት እስካሁን አልሆነ ድረስ የመቅረጽ መብት አለኝ ማንንም ሰው ደግሞ እንደዚህ ሙከራ ማስፈራራት የሚደረግበት ጊዜ አይደለም በአሁኑ ሰዓት እና ስለደነገጡ ይፋኑ አንድነት የመጣ ያለውን እየደነገጡ እነሱ ይዙት ከዛ በኋላ አልሄድኩም ከዛ ሰው ተሰበሰበ በዛ ግርግር ተፈጠረ ምን ነካ ምን እንዴት እንደዛ ሊሆን ቻለ ምናምን ብሎ ዶክተር አምሳሉ ነበር ዶክተር አምሳሉ መጣማ ይርታቸው አቀዋለሁ እኮ ይሄ ማንዴት አርጋችሁ እንደዚህ ታደርጋላችሁ ብሎ በቃ ችግሩን ፈተዋለን ሰውየው ደውይለት ነበር ሄዷል አሁን ወጥቷል ሸሽቷል ምናምን እና አይዞ እና ነገና እናገናኛለን ምናምን አለ ምንድነው ማገኘው ነው በህግ ይዤዋለሁ ሰውየው ፋይንድ አውት አርገው ቦስ ተከራይቶ ቦታ የተከራየ ሰው ነው ስሙና እንትኑ የግድ ያመጣል ፌዴሬሽን ምክር ቤት ካላመጣ በህግ ሲከሰስ ምን እንደማደርገው እኔን በህግ ጠይቃለሁ ህግ ነው የሚወስነውና ስለዚህ
ሌላ ሰዎችም አላገኘው እንጂ ቪዲዮ የቀረጹት ሌሎችም ይኖራሉ ግን ድምጽ አለ ያ ሁሉ ይጄ ጋሽታቸው ማን ነው የዚህ የፌዴሬሽኑ አዘጋጆች ናቸው ሊደበድቡ የሞከሩ ወይስ ማን ነው ኢትዮ 360 እና ሀብታሙ አያሌው ናቸው ማን ነው እነሱ የነሱ ግሩፕ የነ ሀብታሙ አያሌው ግሩፕ ኦኬ አፋድ ማለት ነው አፋድ ለዛ ነው እኮ ዶክተር አምሳሉ ሊደበ እንትመቶ ያናገረኝ ከሱ በላይ ገዳይ ከሱ በላይ አሳዳጅ አይኖርም እኮ ሀብታሙ ምንም ጥያቄና መልስ የለውም ይሄ እና እነዚህ ሰዎች በጣም ለነወግዛቸው በቃ እንዲጠፉ ማድረግ መቻል አለብን አደርዋይስ መሬት ላይ የሚሰራውን ስራ እናቀዋለን ስለዚህ ይሄን ሁሉ አማራን እርስ በርሱ እንዲገዳደል ያደረጉ ያለው ወንጀለኞች ተሰብስበው እዚህም እንኳን ለመግደል ለማስፈራራት ለመንታት ማይ እንትን ማይሉ ማመጥኑ ሌቦች ስብስብ የባዴን ሰዎች የአፋድ ሰዎች ምን ያህል ከመንግስት ጋር እየሰሩ እንዳሉ ታማኝ ከኔ በላይ የሚያውቀው ሰው የለም እሺ ግን ጋሽታቸው አሁን እኮ እንግዲህ ቆይኛው አንድ ጥያቄ ልጠይቅ አሁን ያና ሀብታሙ አያሌው የራሳቸውን ቡድን ይዘው ነው ይሄንን ጥቃት የፈጸሙበት አሁን እኮ አሁን ይሄ ማኒፌስቶን ይዘው የመጣው ማኒፌስቶ ምናምን እኮ ስናነብ እኮ አሁን እናንተ ይዛችሁት የመጣችሁት ደግሞ ከነ ሀብታሙ አያሌው ያልተሻለ የባሰ ሆነብን እኮኛ ማንን እንደግፍ ግን ጋሽታቸው ከምሩ ነው ምን አለ መሰለሽ አሁን መሬት ላይ ያለው እንግዲህ ባንድ ላይ ሁሌ አሜሪካ ህገ መንግስት ከወጣ ስንት አመቱ ነው 400 ምናምን አመት ነው ሁሌ ይሻሻላል አንድ ነገር ለዘላለም ለመጽሐፍ ቅዱስ የሚቆይ አይደለም ሁሌን ምሁራን እየገቡ የተለያዩ ማህበራት ያማራ እየገቡ የሚያሻሽሉት ጉዳይ ስለሆነ